4 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። ስብሐት ለአምላክ እግዝእትነ ወመድኃኒትነ። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒነ ኃይልነ ወፀወንነ። ክቡር አባታችን ንቡረ እድ ቆሞስ ዕዝራ ኃይሉ በአዲስ አበባ ሀገረ ስብከት የለሚ ኩራ ክፍለ ከተማ የሰሚት መንበረ ስብሐት ቅድስት ልደታ ለማርያም ቅዱስ ዑራኤል ቤተ ክርስቲያን ዋና አስተዳዳሪና የዚህ ሁሉ መንጋ ጠባቂ ክቡር አባታችን ቀሲስ መምህር ሰሎሞን የዚህ ታላቁ ቤተ ክርስቲያን ሰባኪ ወንጌል፣ አየንተ እግዚአብሔር የእግዚአብሔር ዓይኖች፣ አይዳረ እግዚአብሔር የእግዚአብሔር እግሮች፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ በሚያስፈራውና በሚያስደነግጠው በመንበሩ ፊት ምጽዋታችሁን ለማቅረብ ቅዱስ ቃሉን ለመስማት ወደ እግዚአብሔር ለመመለስ በዚህ ቅዱስ ስፍራ የተሰበሰባችሁ ምዕመናን አባቶቼ፣ ምዕመናት እናቶቼ፣ ወንድሞቼና እህቶቼ እውነተኛው ጽድቅ ዘላለማዊ መንግሥት የሚስማማችሁ የእግዚአብሔር ውድ ስጦታዎች ሕፃናት በኃያሉ በገናናው በአምላካችን በልዑል እግዚአብሔር ፍጹም ሰላም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? እንዴት አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር አምላካችን መሐሪ ነውና በምሕረቱ ይቅር ባይ ነውና በይቅርታው ያሳለፍነውን ጊዜ በሰላምና በሕይወት ጠብቆ ቀሪ ዘመናችንን ባርኮ በትንታ የምታልፍ ሕይወታችንን ጠብቆ በቸርነቱ በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ዓለም የተመሰገነ ይሁንልን። አሜን በሉ እንጂ። ስሙ የተመሰገነ ይሁን። እማምላክ ወላዲት አምላክ እውነተኛውን መብል እውነተኛውን መጠጥ ወልዳ የሰጠችን ሰይፍ በላይዋ እስኪያልፍ ድረስ መከራን የተቀበለች በመስቀሉ ስር በእናትነት ክብር የተረከብናት ማምላክ ስንወድቅም አብራን ያለች ስንነሳም አብራን የምትኖር የትርፋችን ተስፋ የሆነች ማምላክ በዕለተ ቀኗ እግዚአብሔር አምላካችን ባከበራት ዘላለማዊ ክብር የተከበረች ትሆንልን። ቅዱሳን መላእክት በጠብቆታቸው፣ ቅዱሳን ነቢያት በትንቢታቸው፣ ቅዱሳን ሐዋርያት በስብከታቸው፣ ቅዱሳን ጻድቃን ሰማዕታት ሐዋርያት ይህችን ኦርቶዶክሳዊ ተዋሕዶ ሃይማኖታችንን አንገታቸውን ለስለት ጀርባቸውን ለግርፋት አሳልፈው በመስጠት ያቆዩን እግዚአብሔር ባከበራቸው መጠን የተከበሩ ይሆኑልን። አሜን በሉ። አሜን ማለትን እንለማመድ። ዝናቡ እየመጣ ነው። በእርግጥ እንደሚሆነው ይሆናል። እግዚአብሔር እኛ የምንፈልገውን ሳይሆን የሚያስፈልገንን፣ እኛ የመረጥነውን ሳይሆን እሱ የመረጠልንን ሐሳብ ዕለቱን በተመለከተ እንዲያስተምረንና እንዲመክረን በጎ ፈቃዱ ይሆንልን። ማን ያስተምረን? ክርስቲያኖች። እግዚአብሔር በቸርነቱ ያስተምረን። ከቤታችን ከእንቅልፋችን ነቅተን ወደዚህ ቅዱስ ስፍራ ስንመጣ መምህር ገሌ ያስተምረናል ብለን መርጠን ሳይሆን እግዚአብሔር በደካማው አንደበት ቃሉን ስለሚያስተላልፍ
እግዚአብሔር ያስተምረናል ብለን እስከመጣን ድረስ በጥሞና ሆነን ከአውደ ምሕረቱ የሚተላለፈውን መለኮታዊ ቃል እንድንከታተልና ልባችንን እንድንሰብር እግዚአብሔር በጎ ፈቃዱ ይሆንልን። እንግዲህ የምትንቀሳቀሱ ትንሽ ረጋ በሉ፣ የምትወጡም ካላችሁ አትውጡ። ያው ሥርዓተ ቤተ ክርስቲያን ስለሆነ ለቃሉ ቦታና ጊዜ እንድንሰጥ እግዚአብሔር ይርዳል። ባለችን አጭር ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው ወደ እኔ ተመለሱ በሚል ኃይለ ቃል ይሆናል። ለዚህ ቃል ምስክሮች እንድትሆኑ አብራችሁኝ ትላላችሁ። ወደ እኔ በሉ እስኪ። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። ወደ እርሱ ተመልሰን እግዚአብሔር በምሕረት ኃይሉ ወደ እኛ እንዲመለስ በጎ ፈቃዱ ይሆንልን። ይህንን ኃይለ ቃል በዛሬው ዕለት አንጻራዊ መታሰቢያ እንድንማረውና እንድንሰማው የተናገረው ያስተማረው ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ፍጥረታትን ሁሉ ፈጥሮ የሚገዛ ቅዱሳን ነቢያትን ሲያናግር የኖረ የሰው ልጅ በልቡ በልዩ ጥበቡ በአርአያውና እንደ ምሳሌው የፈጠረ ደግሞም ሁላችንን ካለንበት ቦታ በምሕረቱና በቸርነቱ ጠብቆ ወደዚህ ቅዱስ ስፍራ በቃሉ አክብሮ የጠራ የሰራዊት ሁሉ ጌታ የሆነ ልዑለ ባሕርይ ቅዱስ እግዚአብሔር ነው። ለስም አጠራሩ ክብር ምስጋና ለእርሱ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ በረከቷ፣ ጸሎቷ አይለየን። ያው ዛሬ እናታችን ልደታ ለማርያም ናትና በረከቷ አይለየን።